ሰላም ጤና ይስጥልን የቻናላችን ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ስንል በትህትና እንጠይቃለን። ወደው ፈቅደው ስለሚከታተሉን እናመሰግናለን። ተወዳጁ አደይ ድራማ አደይ እንግዲህ ከዶክተሩ ጋር ተቀጣጥራ መኪና ውስጥ ይጠብቃታለኝ። መኪና ውስጥ ከገባች በኋላም የፍቅር እናት ተከትላት ትወጣና እንዴ ይቺ አደይ አይደለች እንዴ? ቆይ እንዴት ነው ነገሩ ብላ አደይ እንግዲህ ከቤት ወጣ የት እንደሄደች የታታለች። መኪና ውስጥ ከገባችን በኋላ ሰላም ከተባባሉ በኋላ እንግዲህ ዶክተሩም ስለ ጓደኛዋ ስለ ሊሊ በጣም ክትትል እንድትከታተላት እንድትንከባከባተኝ ህመሙ ደግሞ በባህሪው መጨነቅ እንደሌለባት ጭንቀት ራሱን ችሎ ሌሎች በሽቶችን ሊያመጣ ወይም ሊያስከትል እንደሚችል ባለፈውም የታመመች መድኃኒቷን በስርዓት እንዳልወሰደች እና የአደይም እንክብካቤ እንዳይለያተኝ አስረግጦ ይነግራታል። ሊሊም እንግዲህ ምንድነው ዶክተር እባክህን ንገረኝ፣ ሊሊ እኮ አሟታል የውኛ እንዳንጨነቅ ብላ ነው እንጂ ነገሮችን እንዲህ ብላ የያዘቻቸው አልነገረችንም ይለዋል። ንገረኝ ስትለውም አይ ይህን ያልከነገርኩሽ ይበቃል፣ ብቻ ግን አንቺ ተንከባከቢያተኝ፣ ህመሙም ከባድ ነው ወይ ስትለው እንግዲህ ህመሙ ከባድ እንደሆነ በቀጠሮ ጊዜም ደግሞ በፍጹም መቅረት እንደሌለባቸው መድኃኒቷን ማቋረጥ እንደሌለባት በደንብ ያስጠነቅቃታል። እሷም እንግዲህ በቃ ዶክተር ስትለው አዎ በቃ ይላታል። በቃ እሷን ትቻት ነው የመጣውኝ ብቻዋን ናትና ልሂድ ብላ ተወርዳለች። ልሸኝ ሲላት አይ አያስፈልግም ብላ አመስግና ወደ ቤቷ ታቀናለች። ይህ በዚህ እንዳለ እንግዲህ ፍቅር ክፍሏ ተቀምጣ እያለ አሹ እንግዲህ በሩን ብርግድ አድርጎ ይገባና እሺ እባክሽ ተመችቶሻል ይላታል። እሷም እንግዲህ እባክህን የዛን የዳኒ ነገር እንዴት አደረስከው ምናምን ነገር ይላታል ትለዋለች። እሱም እንግዲህ ምን ነው ተመቸሽ እንዴ ይላታል። አይደለም እሱ እኔን ወዶኝ ሳይሆን ያቺ ቤዛ ተከታተላ ስለምትለው ነው እንጂ ይልቅስ ምን አዲስ ነገር አለ ይለዋል ትለዋለች። እሱም እንግዲህ በዳኒ ጉዳይ እንዳግዝሽ ከፈለግሽ እኔ ትእዛዛዝሻለሁ ይላታል። ምን ስትለውም እንግዲህ የሮማኔን ጉዳይ ስራ ልታግዣት ይገባል፣ እንደዛ ከሆነ እኔም እንግዲህ ከዳኒ ጎን አግዝሻለሁ፣ ከዳኒ ጎን ስትሆኝ አንቺ ያው ጠበቃ ሆንሻለሁ ይላታል። ካለበለዚያ ግን አሹ ምናምን እያልሽ ወደ እኔ መንጣት የለብሽም ይላታል። እሷም ትደነግጣለች። እውነቴን ነው እሷን አግዣት ስል እኔ ፍቅርማ በፍጹም ውቼ ነው ቁሚ አላደርገውም፣ ይሄ ያነ ስራዋ የሰራተኛ ስራ እኔ ብሞት አልሰራም ትለዋለች። እሱም እንግዲህ በዳኒ ጉዳይ እንደዛ ከሆነ እኔም አላግዝሽም ይላታልን። እሷም እንግዲህ በሌላ ጉዳይ ከሆነ እንስማማ፣ ፍቅርም እንግዲህ እሺ በቃ በገንዘብ እናድርገው ስትለው በፍጹም እንደማይሆን አስረግጦ ይነግራታል። እሷም እንግዲህ በቃ እሺ ብላ በሀሳብ ትስማማለች። ከዛም ሮማን ድንገት ትመጣና እንዴ ያሹ ከዚህ ደግሞ ምን ታደርጋለህ ትለዋለች። ፍቅር መቼም ለሷ አስብ አይደለም የሱ የራሷ ጉዳይ ስለሆነባት ነው። ከዛ ምንም አይደለ አትደንግጭ ይላታል። አረ እትዬ ከመጡ ሌላ ጣጣ ነው የሚመጣብህ፣ ይልቅና ወጣ ትለዋለች። ከዛ ችግር የለውም በያሁን እኔና አንቺ ወጣ ብለን አየር እንውሰድ፣ የቤቱን ስራ ፍቅር ትሰራዋለች ይችላል። እንዲህ አይሆንም ትለዋለች። ከዛ እሱም እንግዲህ ችግር የለውም እሷ ታውቃለች፣ ተስማምተናል። እትዬ ብትመጣም እንግዲህ ምን ማለት እንዳለባት እሷ ተጠንቅቃ ታውቃለች። ይኸውልሽ ሮማኔ በእኔ ይሁንብሽ ነይ ይሄ ቃል ልግባለሽ ብሎ እጇን እንግዲህ ይመታታለኝ። ፍቅርንም እንግዲህ እትዬ ከመጡ ምን ማለት እንዳለብሽ አንቺ ራስሽ ጠንቅቀሽ ታውቂያለሽ ብሏት ሮማንን ይዞም ከፍቅር ክፍል ይወጣል። ፍቅርም እንግዲህ በጣም ተናዳለች። እንዴ ያሹ በጣም እየተደፋፈርከኝ ነው፣ እኔ አሁን የቤቱን ስራ መስራት አለብኝ ወይ? ይሄ እኮ ሮማንን ብቻ ነው የሚመለከት፣ በጣም ተዳፍሮኛል እያለች በረዥሙ ትተነፍሳለች። ፍቅርም እንግዲህ ቆይ ሁለታችሁንም ባልሰራላችሁ እያለች እንግዲህ እየዛተች ነበር። መቼም የፍቅር ተንኮል አያልቅም።
ከዛ ይሄ በዚህ እንዳለ እንግዲህ አደይ ወደ ቤት ስትመለስ እያለ ዴቭ ያገኛታል መንገድ ላይ። ከዛ እንዴ እኔ ፍቅር የት ሄደሽ ነበረ ምናምን ብሎ ሰላም ይላታል። ከዛ እዚሁ ነበር ምናምን ገና ወደ ቤት እየተመለስኩ ብላ ደንገጥ ስትል ከኋላ እንግዲህ ደግሞ የፍቅር ትመጣና እንዴ አደይ የት ሄደሽ ነበረ ስላት እህትዬ ከዚሁ ነው፣ ኧረ ከዚሁ ትላታለች። እንዴ መኪና ውስጥ እኮ ስትገቢ ያየሁሽ ፊቱን እንኳን በደንብ አላየሁትም ስትል እንግዲህ ዴቭም እንዴ ማን ነው እሱ ምንድን ነው ምናምን ብሎ ጥያቄውን ካናቱ ላይ ይቀጥላል። እንግዲህ እሷም አደይም እንግዲህ የሊሊ ዶክተር እንደሆነ ትነግረዋለች። ዴቭም ታዲያ መኪና ውስጥ ነው ወይ የምታወሩት ሲላተኛ ወይም የግል ጉዳይ ስለሆነ የሐኪም ቤቱን ነገር ከዛ አውርተን እሱን እያወራ ነበረ ትለዋለች። የፍቅር እናትም እንግዲህ መልኩን በደንብ አላየሁትም እንደዛ ከሆነ ስሻውን እንዴት ናተኝ በቃ እሺ መጥቼ ጠይቃችኋለሁ ብላ የፍቅር እናትም ዴቭም እንግዲህ ተናደደ፣ በጣም ይናደዳል። አደይም እንግዲህ ፊቱን እንደተናደደ ስለገባተኝ እንዴ ዴቭ ምን ሆና ስትለው እንዴ በደቂቃ አሁን ሊሊ ጋ ነኝ ብለሽኝ አሁን ደግሞ ዶክተር ጋ ነኝ ስትይኝ እንዴት አልናደድም ብሎ በቃ ዘራፍ ይላለኝ። አደይም እንግዲህ ተረዳኝ እንጂ ስትለው እንዴት ለምንድነው የምረዳሽ የታመመች እሷ በዛ ላይ ደግሞ አንቺ በግል ማግኘት ለምን አስፈለገ ይላታል። እሷም እንግዲህ ያው ህመሟን በግልጥ ስለማትነግረኝ እስኪ በግል አግኝቸው ላውራው ብዬ ነው፣ እንዲሁም አንተ ልታግዘኝና በግል አግኝተው ማዋራት ይኖርብሃል፣ አግዘኝ፣ እኔ እኮ በጣም ተጨነኩኝ ከአቅሜ በላይ ሆነብኝ ትለዋለች። እሱም እንግዲህ እሺ በቃ ረዳሻለሁ፣ እንደዛ ከሆነ አግኝቼም ደግሞ ጠይቀዋለሁ ብላ እሷም እንግዲህ ይቅርታ ትለዋለች። ከዛም በኋላ እንግዲህ በቃ ሊሄድ ነው ስትለው እንዲህ ለእኔም ጊዜ ስጭኝ እንጂ ይላታል። እሷም አውቃለሁ ለእኛ ጊዜ እንደማልሰጥ አውቃለሁ፣ አሁን ግን በዚህ ሁኔታ እሷን ትቻት መጥቼ ምንም ማድረግ አልችልም፣ መሄድ አለብኝ፣ በጣም ጨንቆኛል፣ አንተም እንኳን በይሆን ተረዳኝ ትለዋለች። እሱም በቃ እሺ ይላታል። እና ደግሞ በይሆን ሽማግሌ ልልክ ነው አባትሽ ፍቃደኛ ሆነዋል ይሏታል። እንዴ እንዴት አባዬማ የሆነ ያሰበው ነገር ቢኖር ነው እንጂ ይሻለ በፍጹም እንደዚህ አያደርግም፣ ምክንያቱም እሱ ሊድረኝ የነበረ በጣም የተከበረ የደጋ ሰው ነው ትለዋለች። ከዛ ዴብም እንግዲህ ፈገግንና አረባክሽ ስለዚህ አትመጥነኝም እያልሽ ነው ይላታል። አይ እንደሱ ማለት ሳይሆን እነሱ በጣም ለክብራቸው የሚጨነቁ ናቸው። አባዬ እኔን ላንተ ቢድረኝ እሱን ምን እንደሚያደርጉት እኔ ስለማቅ ነው፣ ወግ አጥባቂ ናቸው ትለዋለች። እና ታዲያ ምን ማድረግ አለብን? በእርግጥ አባትሽ በጣም ደስተኛ ናቸው ይላታል። አደይም እንግዲህ የሊሊን ጉዳይ እስኪ የሆነ ቦታ ላስዘውና ወደ ገጠር እሄዳለሁ፣ በዛም ደግሞ እማዬን ስለ ጉዳዩ በደንብ አዋራትና ነገሮችን በደንብ አጣራለሁ እንጂ አባዬ እንደዚህ አንተን እንዲፈቅድልህ አይችልም ትለዋለች። እሱም እንግዲህ በቃ እውነትሽን ነው ልትሄጂ ነው ወደ ገጠር ሲላተኝ እንዲህም አደይም አዎ እሄዳለሁኝ ነገሮችን ይስተካከሉልኝ እና የሌሊ ጉዳይ የሆነ ቦታ የያዝልኝና ሄጄ እማዬን እጠይቃታለሁ ትለዋለች። እሱም እንግዲህ በጣም ደስ ይላል ብሎ ደስ ብሎታለኝ። ወደ ገጠር ሄዳ ነገሮችን ማጣራት እንዳለባት መቼም የአደይ አባት እንደሚታወቀው በጣም ወግ አጥባቂ ናቸው። ከዛም እንግዲህ ይለያያሉ። ይህ በዚህ እንዳለ እንግዲህ ባቡሬ ወደ ቤት ሲሄድ ቅምጥልና ኪንግ በቃ የሌለ ሰክረው ነበረ ወይን ምናምን አቅርበው ከዛ እሱም እንግዲህ መጣና እንዴ ለምንድን ነው እንደዚህ የምታደርግ ምናምን ብሎ ሲቆጣው አንተ አይደለህ እንዴ ተንከባከባት ላይ ቤት እንቁልፍ የሰጠህ ምናምን ነገር እያለ እንግዲህ በስካር ይናገረዋል። ከዛ አንተ ውጣልኝ ምናምን ብሎ እጁን እንግዲህ ሲዘረጋ ቅምጥልም እንዴ እሱን ነካኸው ማለት ጠብህ ከኔ ጋር ነው ትለዋለች። እሱም በጣም ይናደዳል። እንዴት ለምን እንደዚህ ታደርጋላችሁ? ለምን እንዲህ ታደርጋለህ? እኔ ተንከባከባት ስልህ አንተ እንደዚህ ነው ታደርጋለህ ወይ? ለምን እንደዚህ ታደርጋላችሁ? እያለ የሌለ ተናዶ ነበረ። እሱም እንግዲህ ሲናደድ ውጣልኝ ይለዋል። ሁለቱም እንግዲህ ሰክረው ሁለት ሰካራም እንግዲህ ተያይዘው ቤቱን ለቀው ወጥተው ሄደዋለኝ። በጣም ተናዷለኝ። እንግዲህ የአደይ አባት እውነትሽ ብለው የነዴብን ሰርግ ይፈቅዱላቸው ይሆን? የአደይ አባት በጣም ወግ አጥባቂ ናቸው። በጣም ወግ አጥባቂ ናቸው። ለክብራቸው ነው የሚጠነቀቁት። ለክብራቸው በቃ
እንዴት እንደዚህ ከኔ ቁጥጥር ስር ወጥተሽ እንዴት አንቺ በመብትሽ ታገቢያለሽ? እኔ የመረጥኩልሽን ነው እንጂ አንቺ የመረጥሽውንማ በፍጹም አታገቢም። እኔ ሙቼ ነው ቁሜ ነው እኔ እያለሁ በቆም ተወልጄ ባደግኩበት ሀገርማ እንደዚህ አታሰኝኝም ይሉ ነበረ። ይህን ይመስላል ዛሬ